እኔ ቀብራራው እኔ ቁሰርቼ ነው የምበላው። እንደ ነጭ ቅማል አንበሳ ስጭኝ ያለበዛ ሰርብሽ ያለው ብር አስገብ አካውንቷን የተናገረች ብር የምትቀበል እግዚአብሔር ያሳያችሁ። አካውንቷን የተናገረች ብር የምትቀበል ከዚህ ዱባይ እየደወለች ይሄ ውርደት አይደለም? እኔ አቀለልኳት። በቃ ዛሬ አቀለልኳት። ተራ ሰው ነች። እየደወለች ብር የምትቀበል እየደወለች አንበሳ ሳሪ ሰርታ መከራውን አይታ ባመጣችሁ በነገደችው 10 አንበሳ 5 አንበሳ አምጪ እያለች እቺ የኦንላይን ቀማተኛ ነጭ ቅማል ሳይሆን አንበሳ ቀማተኛ ነች። እቺ ሰው ጌም ለማሸነፍ በቃ ስሟ እንዲነሳ አሸነፈች እንዲባል ነው። ጌሜ ላይ እንዳሸንፍ አድርገኝ እንዲህ ብላ አሸንፋ ራሱን ማሸነፍ ስሜት ይሰማታል። ሰው ፈልጎ ሲሰጥ ነው ደስ የሚለው። ወዶሽ ሲሰጥሽ አስገድደሽ መድፈር በአንበሳ ደባሪ ነው። በጣም ይደብራል። ማግኘትስ እንዴት ነው? ይህንን እንዴት አየው የዛሬውን ጉዳይ? ኔትወርኬ ነው ጠብቁኝ። እሺ። እና ለማንኛውም ከዚህ በታች ያላችሁ ሰዎች ፕሊዝ ሳሪን ለብዙ ኢትዮጵያኖች ስትረዳ ብዙ ነገር ስታደርግ አይተናል። እሷን አበረታቷት። ከዛ በተረፈ እዚህ ጋር ተጣሉ ተብሎ የተቀመጡ ሴቶች በሙሉ ይታረቃሉ። ብቻዋን ትቀራለች። ነጭ ቅማል ባሏንም እንዳደረገችው እንደተባለው ለብቻዋ ትቀራለች ብዬ አምናለሁ። ምክንያቱም ክፉ ስራ የሚሰራ ሰው በሌለበት የሰው ስም የሚያነሳ የሰው ስጋ የሚበላ ሰው መጨረሻው እንዲህ ነው። ዛሬ ውርደቷን ነው ያየሁት። ነጭ ቅማል ተዋርዳለች። በቃ እንደምትለምን ዱባይ ምናምን እየደወለች ሰው ውጭ ሀገር ተቀምጦ ሰርቶ መብላት እየቻለ ልጅ ወልዶ እንዴት ደውሎ ያልሰራውን ብር አምጪ አንበሳ ካልሰጠሽኝ ሰድብሻለሁ። በጣም ጸጋ ተርከሰከሰች የሚለው ነጭ ቅማል ተርከሰከሰች በአንበሳ ጉዳይ ወደሚለው ቀየረው ነው ለማለት ነው። ቀጥሉበት። በጣም ያሳዝናል። እውነት በስመ አብ ታሳዝናለች። በጣም ነው የምታሳዝነው። ማን ነው ዌብሳይት የእሷ ፋሚሊ ነው የምትለው? ኧረ እባክህ የነጭ ቅማል በፍጹም ለምን ተዋሻላችሁ? ራሷ ነጭ ቅማለች ነው የሚጽፈው። እኔ ዌብሳይት ትቀልዳለህ እንደ እና ለማንኛውም በቃ እኔም ልውረድ። ማግኘትም ሜምበር ሁኑ ፍቅሮቼ፣ ሁላችሁ ሜምበር ሁኑ። እኔ የምለው እግዚአብሔር ተረኛ አንበሳ ገባሪ ስጣት። ያልነቃ ደግሞ ካለ እስኪ ዌብሳይትን በቃ አንበሳ ስጣት። እስኪ ትምጣ እኔ ጋር። አይጠፋም እኮ አንድ ደግሞ እንዲመሰደብ